ስሚኝማ ጓደኛዬ ዛሬ 4 ሰዎች ራት ልጋብዝሽ ብለው ቀጠሮ አላሳዙኝ መሰለሽ? በጣም እንጂ እኔም ገርሞኛል። እሺ ቻው። ወደ ልትሄጂ ነው እህቴ? ወንድሜ አንድ ጓደኛዬ ራት ልጋብዝሽ ብሎ እየሄድኩ ነው። አሁን እኮ መሽቷል። በዚህ ምሽት መሄድ አትችይም። ወንድሜ ደግሞ እየጠበቀኝ እኮ ነው። ይጠብቅሻ። በዚህ ሰዓት ላፊ ምን አይነት ከፈለገ ነገ ምሳ ይጋብዝሽ። ደግሞ ስለምንድን ነው ራት የሚጋብዝሽ? ወንድሜ ለምን? ሰዎች በጣም ስለሚወዱኝ እኮ ነው። ስለሚወዱሽ ሳይሆን ወጣት ስለሆንሽ ነው። ወጣት ስትሆኝ ሁሉ ወንድ አይኑ አንቺ ላይ ነው። ሁሉም ወንድ ካንቺ ጋር መሆን ይፈልጋል። ፈላጊሽ ብዙ ይሆናል። እሴት ልጅ ትልቁ ሀብቷ ክብሯ ነው። ክብርሽን ጠብቂሽ። ያገኘሽ ሁሉ አይጋብዝሽ። እሴት ልጅ ከተለያየ ወንድ ጋር ስትታይ ክብሯን ታጣለች። ያላት ቫልዩ እየቀነሰ ይመጣል። ምን ችግር አለው? ራት መጋበዝ ክብር ጋር ምን አገናኘው? እሴት ልጅ እንደ ሸንኮራ ናት። ሸንኮራ በተመጠጠ ቁጥር ያለው ጥፍጥና እየቀነሰ ነው የሚመጣው። እሴት ልጅም ከተለያየ ወንድ ጋር ራት ከተጋበዘች ያላት ቫልዩ ይቀንሳል። ክብርሽን በራት እንዳትቀይሪው አደራ። አሁን ተመለሽች።